በወቅታዊ ጉዳይ ዙሪያ ሳምንታዊ መልእክት በማለት መግለጫ ያወጣው ህዝባዊ ወያነ ሓርነት ትግራይ ህወሓት የፕሪቶሪያ ስምምነት የውሉ ፍራሚ የሆኑ አካላት ከሁሉም የጥላቻ ፕሮፓጋንዳ እንዲታቀቡ ይደነግጋል ብሎ የሚጀምር ሲሆን ይሁንና የኢትዮጵያ መንግስት ይህን የፈረመው ስምምነት በመጣስ በባለስልጣናቱና የሚዲያ ሰራዊቱ በኩል በትግራይ ህዝብ የፖለቲካ ፓርቲዎችና ተቋማት ላይ ሰፊ የፕሮፓጋንዳ ዘመቻ እያካሄደ ነው ይላል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ካልተፈጸመው የሰላም ስምምነት ጋር ተያይዞ ሰላም ፈላጊ በሆነው ህዝባችን ላይና በአጠቃላይ የዓለም አቀፉ ማህበረሰብ ላይ ስጋት ፈጥሮ ይገኛል ሲልም አክሎ ይገልጻል። እንደ ህወሓት ገለጻ የኢትዮጵያ መንግስት የፕሪቶሪያ ስምምነት በመተግበር ችግር ላይ ያለው ህዝብ የሚያድን እርምጃ ከመውሰድ ይልቅ አዳዲስ የጥላቻና የቅሬታ ስብከት ማሰራጨት ላይ ይገኛል በማለት ከሰዋል። ተመሳሳይ መግለጫ ከቀናት በፊት ከትግራይ ሰላምና ጸጥታ ቢሮ ወጥቶ የነበረ ሲሆን የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያ ሚዲያዎች እያሰራጩት ነው ያለው መረጃ ተችቷል። የትግራይ ሰላምና ጸጥታ ቢሮ የኢትዮጵያ መንግስት ተደጋጋሚ ትንኮሳ በመፈጸም የከሰሰ ሲሆን የፌደራል መንግስቱ በትግራይ ህዝብና ሰራዊት እያሰራጨው ነው ላለው ስም የማጠልሸትና የውሸት መረጃዎች ደግሞ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን እየተጠቀመ ነው ሲል የክልሉ ሰላምና ጸጥታ ቢሮ አስታውቋል። ይህ አካሄድ ለሁላችን አይጠቅምም፣ እንዲሁም አደገኛ አካሄድ ጭምር ስለሆነ ይቁም ሲልም ጥሪ አቅርቧል። በኢትዮጵያ መንግስትና ለመንግስት ቅርበት ባላቸው ሚዲያዎች የሚሰራጩ መረጃዎችና ከህወሓት በኩል የሚቀርቡ መግለጫዎች የፈጠሩት መካረር በበርካቶች ዘንድ ስጋት ደቅነዋል። ከመቀለ ያነጋገርናቸው አስተያየት ሰጪዎችም ይህንኑ ይናገራሉ። ሰይድ ይባላል ከመቀሌ። የሚያመጣው ስጋት ደግሞ ያው ተመልሶ ወደ ጦርነት የመግባትን ስጋት ይፈጥራል ማለት ነው እና እንደኔ ሐሳብ መፍትሄው ሊሆን የሚችል ወደኋላ ወደፊት እያሉ ነገሮችን ከማንዛዛት ነገሮችን ከመጉተት በነበረው ስምምነት መሰረት ወደፊት ሊንቀሳቀሱ ሁለቱም ፓርቲውን ፌደራል መንግስቱም ወደፊት የሚያስኬድ መንገድ ቢመርጡ ነው የሚሻለው። ከዚህ በፊት የነበሩ ነገሮች ብዙ ነገር ስለተፈጠሩ ድጋሜ ደግሞ ያን ነገር በደም ሙሉ ለሙሉ ሳይረሳ ወይም ደግሞ ሳይቀረፍ ድጋሜ እንደዛ አይነት ነገር ሲያጋጥም ደግሞ ያው ያስጨንቃል፣ ያስፈራል። ድጋሜ ጦርነት እንዳይከሰት ማለት ነው እና በጣም ከባድ ነው። ተረጋግተህ አላማህን ያሰብከውን ሐሳብ የመስራት ሞራልም ይጎዳል እንደ ማህበረሰብ ማለት ነው። ብዙ ተጽዕኖ አለው። ኢኮኖሚካሊ፣ ስነልቦናዊ ችግሮች ያመጣሉ እና መፍትሄው ደግሞ ምን ይሆናል ማለት ነው? እነዚህ ፓርቲዎች ፌደራል መንግስትም ቢሆን ተቀራርቦና ተነጋግሮ በንግግር እንደ ሀገር ከየትኛውም ዓለም አቀፍ ተቋምም ይሁን ሀገራት እውቅና ያላገኘችው ሶማሌላንድ እንደ አውሮፓውያን አቆጣጠር ግንቦት 18 ቀን 1991 ከሶማሊያ በመነጠል ነፃ ሀገር መሆኗን ያወጀችበትን 34ኛ ዓመት ብሔራዊ የነፃነት ቀን ትናንት አክብራለች። ምንም እንኳን ሶማሊያ የግዛቷ አንድ አካል አድርጋ የምትቆጥራት ቢሆንም የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ውስጥ ሶስተኛ ሰው የሆኑት ዋና ዳይሬክተር መሐመድ አብዱራህማን ይህንኑ ስነ ስርዓት በተመለከተ ለዶይቼ ቬለ ተከታዩን ብለዋል። የዘንድሮ ክብረ በዓል በጣም ጉልህ ነው። ከምርጫ ማግስት የሚከበር በመሆኑ የሶማሌላንድ ህዝቦች አንድነታቸውን፣ ብቁ መሆናቸውን እውቅና ሊሰጣቸው እንደሚገባ ጉዳያቸው መደመጥ ያለበት መሆኑን በቀጠናው በጎ ኃይል መሆኗን እንዲሁም አለመረጋጋት ደህንነትን ማጣት ሳይሆን ለመረጋጋት ለዲሞክራሲ ስርዓት ግንባታና በጎ አስተዳደር አስተዋጽኦ የምታደርግ መሆኑን የሶማሌላንድ ህዝብ በድጋሚ ለዓለም ያሳዩበት ውጤት በመሆኑ ነው። የኢትዮጵያ መንግስት ከአንድ ዓመት ከ4 ወራት በፊት ከሶማሌላንድ ጋር የባህር በርን ለንግድና ለወታደራዊ አገልግሎት መጠቀም የሚያስችል የተባለለትን የመግባቢያ ስምምነት ፈርሞ ነበር። ጉዳዩ የት ደረሰ ብለን እኒህን የሶማሌላንድ ባለስልጣን እዚሁ ሀርጌሳ ውስጥ ጠይቀናቸዋል። ሶማሌላንድና ኢትዮጵያ ስልታዊ ወይም ስትራቴጂካዊ አጋሮች፣ ጎረቤቶች መሆናቸውንና ከኢትዮጵያ ጋር በጣም የጠበቀ ወዳጅነት እንዳለን ልብ ሊባል ይገባል። ብዙ ስምምነቶችን እያደረግን ነው። ከዚህ በፊትም ብዙ ስምምነቶች ነበሩን። በሁሉም አቅጣጫ አጋር የምንሆንባቸውን መንገዶች መመልከታችንን እንቀጥላለን። እናም አዲሱ አስተዳደር ኢትዮጵያን ይጎበኛል፣ ልዑካንም ይልኩልናል። የሚለያየን ጉዳይ የሌለን ወንድማማች ሀገር ነን። ባለስልጣኑ ትክክለኛ ያሉት ጊዜ መቼ እንደሆነ ባይጠቅሱትም ግን ጊዜው ሲመጣ ምናልባት አብረን ከኢትዮጵያ ጋር ወደፊት የምንጓዝባቸውን መንገዶች ለመመልከት ደስተኞች እንሆናለን ብለዋል። እንደ አውሮፓውያን አቆጣጠር በጥር 2024 በቀድሞ አስተዳደር የተፈረመውን የመግባቢያ ስምምነትን በተመለከተ መንግስታችን ሊመለከተው አልቻለም። ግን ትክክለኛ
ትክክለኛው ጊዜ ሲመጣ ምናልባት አብረን ወደፊት የምንጓዝባቸውን መንገዶች ለመመልከት ደስተኞች እንሆናለን። ነገር ግን እኛን የሚያገናኘን ከመግባቢያው ስምምነቱ ራሱ ይልቃል። እጅግ በጣም ታሪካዊ፣ ስልታዊ ወይም ስትራቴጂካዊ ግንኙነት አለን። ኢትዮጵያ ሶማሌላንድን በጣም የቅርብ ወንድም ጎረቤት አድርጋ ትቆጥራለች። እኛም እንደዚያው ነው የምንቆጥራት። ለዚህ ነው አሁን ልዑካን አሉን። የኢትዮጵያ ዲፕሎማሲያዊ ተልዕኮ እዚህ አለን። በተጨማሪም ህዝብ ለህዝብ ግንኙነትም አለን። ሰላማዊ የስልጣን ርክክብ በማድረግ በዚህ የአፍሪካ ቀንድ ምሳሌ ነኝ የምትለው ሶማሌላንድ አሁንም እውቅና የማግኘት መሻቷን እንደምትከፋበት የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዋና ዳይሬክተሩ መሐመድ አብዱራህማን ገልጸዋል። በመጀመሪያ ደረጃ ሁሉም ሰው የሶማሌላንድን ታሪክ እንደሚያውቅ እና ደግሞ ማንም እውቅና አልሰጠም ማለት ሶማሌላንድ የለም ማለት እንዳልሆነ ሁሉም ልብ ሊል ይገባል። በሁሉም ማዕዘን ለሚገኙ ዓለም አቀፍ አጋሮች፣ ለዓለም አቀፉ ማህበረሰብ ሶማሌላንዳውያን ወደ ዓለም የሚልኳቸውን መልካም ታሪኮች በቅርበት እንዲመለከቱና እንዲታዘቡ እንዲሁም በመጨረሻም ሶማሌላንድ ማግኘት የሚገባትን ዲፕሎማሲያዊ እውቅና ለመስጠት ድፍረት እንዲያገኙ እንጠይቃለን። ለኢትዮጵያ ምናልባትም ለአፍሪካ ብዙዎች ያኔ ብለውት እንደነበረው ታሪካዊ በእርግጥም ህዝባዊም ነበረ። የድምፅ ውጤት ውዝግብ ደም ባፋሰሰበት መሃል ቁጣ፣ ንዴት እየተናነቃቸው ወደ ቦን የመጡት ያኔው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ለጋዜጠኞች እንደነገሩን ደግሞ ልዩ ነበረ። ምርጫ 97 ለምርጫው የተደረጉት ዘመቻዎች በሁሉም ዘገቦች ለአገሪቱ ምሳሌያዊ ናቸው። የድምፅ መስጫውም ዕለት በሁሉም ዘገቦች ምሳሌያዊ ነበር። ምክንያቱም ከ90 በመቶ የሚበልጡት መራጮች ድምፅ ሰጥተዋልና ነው። ከ25 ሚሊዮን በላይ ህዝብ ድምፅ ሰጥቶበታል። ህዝባዊ፣ ታሪካዊ፣ አብነታዊም ነበረ። በኢትዮጵያ ታሪክ የመጀመሪያውን የቅድመ ምርጫ የህዝብ አስተያየት ያጠናውን ቡድን የመሩት አቶ ክቡር ገና እንደሚሉት ከያኔ በፊትም ሆነ በኋላ አቻ የማይገኝለት አይነት ነበረ። ምርጫ በኢትዮጵያ ነጻ በሆነ መንገድ የተካሄደበት ጊዜ በጣም በተወሰነ ጊዜ ነው ማለት እንችላለን። አቶ መለስ ጊዜ የተደረገ ምርጫና የቅንጅት አሸናፊነት ያንን ሂደት የሚመለከት ከሌሎቹ የተለየ ሆኖ ነው የማገኘው። በ1992 ከተደረገው ምርጫ የተማሩ የመሰሉት ተቃዋሚ ፖለቲከኞች ሰብሰብ ብለው ለመደራጀት ቢሞክሩም የገዢው ፓርቲ ጫና በሀገራዊ ወይም ብሔራዊና በብሔረሰብ በተደራጁ ፓርቲዎች መካከል የነበረው የርዕዮተ ዓለም ልዩነት አለመተማመን ታክሎበት አንድ ለመሆን እየፈለጉም ግን አንድ መሆን አልቻሉም። ሰነዶች እንደጠቆሙት የኢህአዴግ መንግስት በ1993 የተደራጀ ፖለቲካን ያልተቀየጡ ዕውቅ ምሁራንን እነ ልደቱ አያሌውን ከመሰሉ ወጣት ፖለቲከኞች ጋር ቀይጦ ማሰሩ ታሳሪዎቹ በሆነ ደረጃ እንዲግባቡ